እነሆ መቆያ በመቆያችን እናቆያችሁ። ሞሳድና ሐማስ እስራኤልና ሐማስ ባለፉት 4 አስርት ዓመታት አንዱ በሌላው ላይ ሰይፍ እንደተማዘዙ ጦር እንደተወራወሩ ዘልቀዋል። እስራኤል ሐማስን አሸባሪ ስትለው ሐማስ እስራኤልን ከናካቴው አላውቅሽም ይላታል። አንዱ ሌላውን እያጠፋ አንዱ ሌላውን እየተበቀለ እስካሁን አሉ። ሐማስ ባጥፍቶ ጠፊዎችና ባጥቂዎች እስራኤላውያንን ይገድላል። እስራኤል በሰለላ ድርጅቷ በሞሳድ በኩል የሐማስን መሪዎች ትገድላለች። ፍልስጤማውያንን በአይሮፕላን ትደበድባለች። ሞሳድ በሐማስ መሪዎች ላይ ያነጣጠረ ስለላና ጥቃት ለመፈጸም አይኑን አይከድንም። የዛሬ 25 ዓመትም የሐማሱን መሪና የፖሊት ቢሮውን ሊቀመንበር ለመግደል ገዳይ ጥልማሞቶቹን አሰማርቶ ነበር። የሐማሱን መሪ ለመግደል ስለተደረገው ዕቅድና አፈጻጸም አልጀዚራ በጸጥታ ግደሉት ኪሊንግ ሂም ሳይለንትሊ በሚል ርዕስ ጥናታዊ ዘገባ ሰርቷል። አልጀዚራ የሐማሱን መሪና የሞሳዱን ኃላፊ፣ የሐማሱን መሪ ሹፌርና አጃቢዎች፣ የፖሊስ መኮንኑንና የጆርዳኑን ንጉሥ የቢሮ ኃላፊ፣ የአዣንስ ፍራንስ ፕሬስ ጋዜጠኛንና ሌሎችንም ከጉዳዩ ጋር በቀጥታ ግንኙነት ያላቸውን ሰዎች በግንባር አግኝቶ ስላነጋገራቸው የዘገባው ተአማኒነት የተሟላ ሆኖ ይታያል። በዛሬው ዝግጅቴ ከቴል አቪቭ እስከ አማን ድረስ የተዘረጋውን የገዳይና የተገዳይን ስምሪት ልነግራችሁ ነው። ቴል አቪቭ የሞሳድ ኃላፊዎች ከጠቅላይ ሚኒስትር ናታንያሁ ጋር ተሰብስበዋል። የስብሰባው አጀንዳ በሐማስ አጥፍቶ ጠፊ በአውቶቡስ ላይ ስለተገደሉት 22 እስራኤላውያን የብቀላ እርምጃ ለመውሰድ የሚቻልበትን ፈቃድ ለማግኘት ነው። ተሰብሳቢዎቹ በቀሉ በሐማስ አመራር አባላት ላይ የግድያ ቅጣት በመፈጸም እንዲሆን ተስማሙ። ማንኛው የሐማስ አመራር ይገደል በሚለው ላይ በናታንያሁና በሞሳድ ኃላፊዎች ልዩነት ተነሳ። ጠቅላይ ሚኒስትሩ እንዲገደል የፈለጉት የሐማስ ከፍተኛ አመራር የሆነው ሙሳ አቡ መርዙክን ነበር። የሞሳድ ኃላፊዎቹ ግን የሐማስ መሪ ካሊድ ማሻል እንዲሆን ፈልገዋል። አቡ መርዙክ የአሜሪካ ፓስፖርት የያዘ መሆኑና ለጊዜውም ስለ እርሱ የተቀነባበረ መረጃ አለመኖሩን የሞሳድ ኃላፊዎች እንደ ምክንያት አቀረቡ። ስለ ካሊድ ማሻል ግን የተሟላ መረጃ ያላቸው መሆኑንና በእስራኤላውያኑ ግድያ ላይ እጁ ያለበት መሆኑን እንደሚያምኑ አስረዱ። ስለዚህ ካሊድ ማሻል እንዲገደል ጠቅላይ ሚኒስትር ናታንያሁ ተስማሙ። ሞሳድ እንዴትና መቼ እንደሚገደል ዕቅድ ነድፎ አምስተርዳምና ቴል አቪቭ ካሉት ቢሮዎቹ የተውጣጡ 6 አባላት ያሉት ልዑክ ከ10 ቀናት በፊት ወደ ጆርዳኗ ዋና ከተማ አማን ላከ። ግዳጁን የሚፈጽሙት ሁለቱ የሞሳድ አባላት የካናዳ ዜጋ መሆናቸውን የሚያሳይ ፓስፖርት ይዘዋል። እርስ በርሳቸውና በቀጥታ ከሞሳዱ ዋናው መስሪያ ቤት ጋር የሚገናኙበት የመገናኛ መሳሪያም ይዘዋል። ካሊድ ማሻል እንዲገደል የተፈለገው በምን ምክንያት እንደሞተ እንኳ በማይታወቅ ዘዴ ስለነበረ ገዳዮቹ ያለምንም ኮሽታና በጸጥታ እንዲያደርጉት በጥብቅ ተነግሯቸዋል። ለመጋለጥ ምንም አይነት አጋጣሚና ክፍተት እንዳይፈጥሩም በጥብቅ ታዘዋል። የሐማሱ መሪ ካሊድ ማሻል መኖሪያውም የሥራ ቦታውም በዮርዳኖስ ዋና ከተማ አማን ነው። ሐማስ በሼክ ሐሰን እንደተመሠረተ በጋዛ እስራኤሎችን እንዲያጠምድና በአጥፍቶ ጠፊዎች የሚገድል ጸረ እስራኤል ድርጅት ቢሆንም የፖለቲካ ተወካዮች አልነበሩትም። ስለዚህ በውጭ ሀገር ከሚገኙት አባሎቹ የፖለቲካ አመራሩ ሲዋቀር ካሊድ ማሻል የመጀመሪያው የሐማስ የፖሊት ቢሮ መሪ ሆኖ ተመረጠ። የፖሊት ቢሮ ጋዛ ውስጥ ካሉት አባላት ጋር እየተገናኘ በእስራኤል ላይ የሚወሰዱ ጥቃቶችን ያቅዳል፣ ያስፈጽማል፣ ያስተባብራል። ካሊድ ማሻል ይህንኑ ተግባሩንም እያከናወነ ነበር።
حماس تعبر عن هذا الصمود وهي مستعدة لكل التبعات لأنها تخوض معركة عادلة وحقا مشروعا. ሐሙስ መስከረም 15 1990 ዓመተ ምህረት ካሊድ ማሻል በመደበኛ የሥራ ሰዓቱ ወደ ቢሮው ለመሄድ መኪናው ውስጥ ገብቷል። አብረውት ሦስቱ ልጆቹ ተሳፍረዋል። ልጆቹ የተሳፈሩት ሹፌሩ አባታቸውን ቢሮ አድርሶ ወደ ጸጉር ማስተካከያ ቤት እንዲወስዳቸው ነበር። በጉዞ ላይ እንዳሉ ሹፌሩ አቡ መሃር ሁለት ሰዎችን የያዘ መኪና እንደተከተላቸውና በመዲና ጎዳና ሲታጠፉ አልፏቸው እንደሄደ ተመልክቷል። ግን ለማሻል አልነገረውም። ቢሮው ከሚገኝበት ሕንጻ ሲደርሱ ከዋናው በር ፊት ለፊት ሁለት ሰዎች ቆመዋል። ሁለቱም መነጽር አድርገዋል። አንደኛው በቀኝ እጁ እንደቆሰለ አይነት እጁን በፊያሻ ጠምጥሟል። ማሻል ሁኔታቸው አላማረውም። አቋማቸውና ሁኔታቸው ስላጠራጠረው ለሹፌሩ ነገረው። በእርግጥም እነዚያ ሁለት ሰዎች ሞሳድ ያሰማራቸው ጥልማሞቶች ነበሩ። ማሻል ከመኪናው ለመቆየት አሰበ፣ ግን በግማሽ ልብ እንደሆነ ወረደ። ሹፌሩና ጠባቂው የሆነው አቡ መሃር በሩን ከፍቶ ከኋላ እየጠበቀው ማሻል የልጆቹን እጅ ይዞ ደረጃውን መውጣት ጀመሩ። ደረጃውን በመውጣት ላይ እንዳሉ ጥልማሞቶቹ ቀረቧቸውና ደረጃ የሚወርዱ መስለው በፍጥነት ወደ ቀኝ ታጥፈው አንደኛው በማሻል የግራ ጆሮ በኩል አንድ ነገር ለመርጨት እጁን ሲያነሳ ሹፌሩ እጁን መታው። ግን እነሱ ያልገባቸውን ተግባር ፈጽሞ ነበር። ጥልማሞቱ አንድ ነገር ረጭቷል። ማሻል ጥልማሞቱ እጁን ሲያነሳ በግራ ጆሮ በኩል ከፍተኛና ሰግጣጭ ድምፅ ሰማ። በሰውነቱም እንደ ኤሌክትሪክ ንዝረት ተሰምቶታል። ግን ምንም አልሆነም። ስለዚህ ሹፌሩ እያጀበው ወደ ቢሮው ሄደ። የሞሳድ አባል የሆኑት ጥልማሞቶች ግዳጃቸውን ፈጽመው ወዲያው በሩጫ ሲፈተለኩ ያልታሰበ አንድ አጋጣሚ ተፈጠረ። ጥልማሞቶቹ የሚያደርጉትን አድርገው ሩጫ ሲጀምሩና በመኪና ከኋላ ሆኖ ይከተል የነበረው ሌላው የማሻል ጠባቂ መሐመድ አቡ ሳይፍ ከሕንጻው ደርሶ መኪናውን ሲያቆም አንድ ሆነ። አቡ ሳይፍ በማሻል ላይ ጥቃት አድርሰው ሊያመልጡ መሆኑ ገባው። ስለዚህ ከመኪናው ተስፈንጥሮ ወረደና በሩጫ ተከተላቸው። አንዱን ደረሰበትና ጠለፈው። ግን እንደምንም ተነስቶ ሩጫውን ቀጠለ። ጥቂት እንደሮጡ ጥልማሞቶቹ በፍጥነት ቆሞ ይጠብቃቸው ከነበረ መኪና ዘለው ሲገቡ መኪናው ተፈተለከ። አቡ ሳይፍ የተሳፈሩበትን የአረንጓዴውን ሃውንዳይ መኪና ታርጋ ቁጥር ጻፈና አጠገቡ ያልፍ የነበረውን መኪና አስቆመው። ከፊተኛው ወንበር ፈጥኖ ተቀመጠና ባለመኪናውን አረንጓዴዋን መኪና እንዲከተል ጮኸበት። ባለመኪናው ማን እንደዚያ እንዳዘዘው ለምንስ እንደሚያዘው አልገባውም። ግን ትዕዛዙን ፈጸመለት። በከፍተኛ ፍጥነት እየነዳ አረንጓዴዋን መኪና ደረሰባት። መኪናዋ አልመዲና መንገድ በሚገኘው መስጊድ አጠገብ ቆመች። ጥልማሞቶቹ ግዳጁ መፈጸሙን በአማን የእስራኤል ኤምባሲ ላሉት ጓደኞቻቸው አስተላለፉ። ቴልአቪቭ የሚገኘው የሞሳድ ቢሮም ወሬው በዚያው ቅጽበት ደረሰው። ጥልማሞቶቹ የሚከተላቸው ሰው መኖሩን አላወቁም። አንደኛው የጠመጠመውን ፊያሻ ፈቶ ከመኪና ወርደው በእግራቸው ዘና ብለው ጉዞ ጀመሩ። መሐመድ አቡ ሳይፍ ወደ ሌላ መኪና ሳይገቡ በሩጫ ተከተላቸው። ያን ጊዜ አቡ ሳይፍን አዩትና ጥልማሞቶቹም ሩጫቸውን ተያያዙት። እንደገና አባራሪና ተባራሪ ሆነው ሲሮጡ ዋናውን መንገድ ትተው በአንድ በተቆፈረ ቦታ ደረሱ። አቡ ሳይፍ ተወርውሮ አንደኛውን ያዘው፣ ግን ሌላው በድንጋይ መታው። ትንቅንቅ ሆነ። 2 ለ1 ሆነው እየታገሉ የውሃ ፍሳሽ ወደምትወርድበት አዘቅት ገቡ። ሳይፍን በድንጋይ ፈንክተውታል። ጥልማሞቶቹና የማሻል አጃቢ የነፍስ ውጪ የነፍስ ግቢ ፊልሚያ በሚያደርጉበት ወቅት ማሻል የፖሊት ቢሮ አባላቱን ባስቸኳይ ጠራ። ጉዳዩን በዝርዝርም አስረዳቸው። የመግደል ሙከራ መሆኑን እንደሚያምንም ነገራቸው። ግን ለሁሉም ለማመን አስቸጋሪ ሆነባቸው። ተኩስ አልተሰማም። የስለትም ሆነ ሌላ የአካል ጥቃት አልተፈጸመም። ማሻልም ደህና ነው። ከዚህ ውጪ ግድያ ሲፈጸም አይተው ስለማያውቁ
የመግደል ሙከራ ነው ለማለት አመነቱ። ማሻል ግን አልተጠራጠረም። በጆሮው ሰቅጣጭ ድምፅ እንደሰማና ሰውነቱንም እንደነዘረው ነገራቸው። ያን ጊዜ የሐማስ የፖሊት ቢሮ ከፍተኛ አባል እንዲያ ከሆነ ለጋዜጠኞች ይፋ እናድርገው፣ ስለ ሙከራው ምንነት ለመረዳትም በመገናኛ ብዙሃን መነገሩ ይረዳናል፣ ሁኔታውን ለማፈን የሚፈልግ ቢኖርም ይፋ መውጣቱ ይሻላል የሚል ሐሳብ አቀረበ። የፖሊት ቢሮ አባላቱ ተስማሙ። ሙከራውን በመገናኛ ብዙሃን በኩል ይፋ ለማድረግ በወሰኑበት ሰዓት አቡ ሳይፍ ስልክ ደውሎ መረጃ ቀበላቸው። بعدين من مسافة طويلة عند انعطافنا في شارع المدينة المنورة باتجاه شارع الجاردنز 70 نوعها هونداي لون أخضر زيتي سيارة سياحية ሳይፍና ጥልማሞቶቹ እየታገሉ አንዱ ሲጥል ሌላው ሲነሳ ለወሬ የተጠራቀመው የአካባቢው ሰው ቆሞ ያያቸዋል። አቡ ሳይፍ በድንጋይ ፈንክተውት ልብሱ በደም ተበክሏል። በዚያች ሰዓት ሌላ ያልተጠበቀ አጋጣሚ ተፈጠረ። በሲቪል ሆኖ በዚያ አካባቢ ያልፍ የነበረ ፖሊስ የሕዝቡን መሰብሰብ አይቶ ከተሳፈረበት መኪና ወረደ። ወደሚታገሉበት ቦታ ሲያይ አንድ አረብና ሁለት የውጭ ሀገር ሰዎች እየተደባደቡ መሆኑን አየ። አንደኛው የሞሳድ አባል በትልቅ ቋጥኝ የአቡ ሳይፍን ራስ ሊፈልጠው ሲቃጣና አቡ ሳይፍም ለመከላከል ሲታገልም ተመለከተ። ፖሊሱ ሲአድ አልካታብ ወደ ተዳፋቷ በፍጥነት ሲጠጋ የሞሳድ አባላት ናቸው፣ ካሊድ ማሻልን ገድለውታል የሚለውን የአቡ ሳይፍን ጮኸት ሰማ። ጥልማሞቶቹ ተያዙ፣ ወደ ፖሊስ ጣቢያም ተወሰዱ። ያን ጊዜ አቡ ሳይፍ ከተሰበሰቡት ሰዎች ስልክ ለምኖ ለፖሊት ቢሮ አባላቱ የሆነውን ነገራቸው። የአቡ ሳይፍን ተጨማሪ መረጃ ያገኙት የሐማስ የፖሊት ቢሮ አባላት ወደ አዣንስ ፍራንስ ፕሬስ ወኪል ደወሉ። قال لي لا ممتاز هو هيو بجنبي اجى لعندي وحالته الصحيه ممتازه ما ዮርዳኖሳዊቷ ራንዳ ሐቢብ የአዣንስ ፍራንስ ፕሬስ የአማን ቅርንጫፍ ኃላፊ ሆና እየሰራች ነው። በቢሮዋ እንዳለች የሐማስ አመራር አባል በስልክ የሆነውን ነገራት። የእስራኤል የግድያ ሙከራ ነው ብለን እናምናለን አላት። ራንዳ ሐቢብ የሆነውን ጠየቀች። ተኩስም ሆነ የስለጥቃት አለመኖሩን ነገራት። ማሻለንም ስትጠይቀው ደህና ነው አላት። ሙከራውን የፈጸሙት መያዛቸውን ነግሯታል። ግን የየት ሀገር ዜጋ መሆናቸው አልታወቀም። እስራኤልንም ለመክሰስ የሚያበቃ መረጃ አልታያትም። በዚያን ጊዜ ሐማስ በሁሉም ነገር እስራኤልን ይከስ ስለነበረ ተአማኒነቱንም ተጠራጠረች። በሌላ በኩል የሐማስ አባሉ ለሚዲያ ፍጆታ ብሎ እንዳልተናገራት ገመተች። የሆነውን ብቻ እንደነገራት አመነችና የወሬ ምንጯ የፖሊት ቢሮ መሆኑን ጠቅሳ እንደምትዘግብ ነገረችው። በዚሁ ተስማሙ። ራንዳ ዜናውን ሰርታ አስተላለፈች። ወዲያው ሌሎች መገናኛ ብዙሃን ተቀባበሉትና ከዮርዳኖስ አልፎ የአካባቢው ሀገሮችን አነቃነቀ። የዮርዳኖስ መንግሥት ሹማምንት በራንዳ ዘገባ ተናደዱ። ቁጣና ማስጠንቀቂያም አወረዱባት። ያልተረጋገጠ የአንድ ወገን ወሬ ዘግበሻል እያሉ አስፈራሯት። እንዲያ ከሆነ አስተባብሉ አለቻቸው። ግን አልደፈሩ። የዮርዳኖስ የማስታወቂያ ሚኒስትር ብዙ ባለሥልጣኖች እንደሚያደርጉት ስልክ ደውሎ 2 ካናዳውያንና አንድ አረብ ስለተደባደቡ የሽብርና የሀገር ወሬ አድርገሽ እንዴት ተዘግቢያለሽ እያለ አመናጨቃት። ሹማምንት በተለይም ሊደብቁት የሚፈልጉ ነገር ከተዘገበ መሬት እስከሚጠባቸው ይደነፋሉ። የማስታወቂያ ሚኒስትሩም እንደዚያው አደረገ። ከንግግሩና ከቁጣው ሁሉ የራንዳን ጆሮ የሳበው የካናዳ ዜጎች ናቸው ያለው ነበር። እስከዚያ ድረስ ማሻልን ለመግደል የሞከሩት ማንነታቸው አልታወቀም። ቢያንስ ካናዳውያን መሆናቸውን ተረዳች። ራንዳ አማን ወደሚገኘው የካናዳ ኤምባሲ ደወለች። በኤምባሲው ስልክ ያነሳላትን ኃላፊ በዋዲ አልሰር ፖሊስ ጣቢያ ስለታሰሩት ዜጎቻቸው የሚያውቁትን እንዲነግራት ጠየቀችው። ኤምባሲው የሆነውን ሰምቶ አማካሪያውን ልኮ እንደነበረ ግን ታሳሪዎቹ ለመነጋገር አንፈልግም ማለታቸውን ነገራት። ይህ ወደ ሌላ ጥርጣሬ ወሰዳት።
ማንኛውም ሰው ችግር ሲገጥመው በቅድሚያ ለማግኘት የሚፈልገው ኤምባሲውን ነው። እነዚህ ግን ኤምባሲውን ለማግኘት አለመፈለግ ብቻ ሳይሆን ሊያገኛቸው የመጣውን የካናዳ ኤምባሲ ባልደረባ ማነጋገር አልፈለጉም። ለምን? ጥርጣሬዎቹ አቅጣጫቸውን እያሰመሩና እየተወሳሰቡ ሄዱ። Any terrorist should not enjoy any immunity. And wherever there are terrorists, we will chase them until we will capture them. የሞሳድ ኃላፊ ዳኒ ያቶም ያቀነባበረው የማሻል ግድያ በውጤት መጠናቀቁን በሰማ ደቂቃዎች ውስጥ የጥልማሞቶቹ መታሰርና እቅዱ ወዳልተጠበቀ አቅጣጫ የማምራቱን መርዶ ሰማ። እጅግ ተናደደ፣ ተጨነቀ። የተጨነቀው ግድያው እንደታሰበው በቀጥታ አለመፈጸሙ ብቻ ሳይሆን የሚስጥሩ መውጣት ከዮርዳኖስ ጋር የሚያስከትለውን ጣጣ ገምቶት ነው። በዚያን ጊዜ ዮርዳኖስ ለመካከለኛው ምስራቅ ሰላም ብቸኛዋ የማዕዘን ድንጋይ ናት ብለው ምዕራባውያንም እስራኤላውያኑም ያምናሉ። ከስድስቱ ቀናት የእስራኤልና የአረቦች ጦርነት በኋላ ከእስራኤል ጋር ያለመጠቃቃት ስምምነት ፈርማ የቆየችው ዮርዳኖስ ብቻ ነበረች። ከ3 ዓመት በፊትም በአሜሪካ አደራዳሪነት የሰላም ስምምነት ከእስራኤል ጋር ተፈራርማለች። በዚያ ስምምነት አንዱ የሌላውን ሉዓላዊነት የመጠበቅ አንዱ በሌላው ምድር ሕግ የማይፈቅደውን ድርጊት አለመፈጸምን አጽድቀዋል። በዚያ ላይ ንጉሥ ሁሴን በአረቦችም በምዕራባውያንም ዘንድ ያላቸው ተቀባይነት ቢናገሩ የሚደመጡ ወዳጅነታቸው የሚፈለግ በማወላወል አቋማቸው የተከበሩ መሪ ናቸው። ስለዚህ እስራኤል በፈጸመችው ስህተት ከንጉሥ ሁሴን ጋር መጣላት ከባድ ዋጋ የሚያስከፍላት መሆኑን የሞሳዱ ኃላፊ ዳኒ ያቶም አውቆታል። ስለዚህ ቶሎ ብሎ ለጠቅላይ ሚኒስትር ናታንያሁ ችግር ገጥሞናል ብሎ አሳወቃቸው። ተነጋገሩበት፣ የሆነውንም ነገራቸው። ዳኒ ያቶም በፍጥነት ወደ አማን በሮ ንጉሡን እንዲያገኛቸው ተስማሙ። ማርከሻውን እንደምንሰጣቸው ለንጉሡ ንገር ብለው ናታንያሁ የሞሳዱን ኃላፊ አዘዙት። ስለዚህ ዳኒ ያቶም በሄሊኮፕተር በረራ በአንድ ሰዓት ጊዜ ውስጥ አማን ደረሰ። በዚያ ሰዓት ካሊድ ማሻል በጤንነቱ ጥሩ እየተሰማው አልነበረም። ሰዓታት እያለፉ በሄዱ ቁጥር ማሻል መፍዘዝና እንቅልፍ የማለት ስሜት እየተሰማው ነበር። የእንቅልፍ ስሜቱ እየበዛ ድንዛዜ እየተከተለው በአካባቢው ያሉትን ሰዎች አጥርቶ የማየት አቅም አጣ። ጤንነቱ እየተጓደለ በመሄዱ በፍጥነት ወደ ሆስፒታል ተወሰደ። ለካ ከሞሳድ ሰዎች በቀር ምንነቱ ያልታወቀው ጥቃት የሚመርዝ ኖሯል። በጆሮው በሚገባ በድምፅና በአካሉ ላይ በተለቀቀ መርዝ ቀስ በቀስ የመተንፈስ አቅሙን እያዳከመ የሚገድል ኖሯል። መርዙ የተቀመመበት ኬሚካል ወደ አእምሮ ይሰራጭና የመተንፈሻ አካሉን እየዘጋ በመጀመሪያ እንቅልፍ የማለት ስሜት፣ ቀጥሎ የማንቀላፋት፣ ከዚያም በ48 ሰዓታት ውስጥ እንዲገድል ሆኖ በሞሳድ ዶክተሮች የተቀመመ መርዝ ነው። የዚያን የኬሚካል ቅመማ ምንና እንዴትነት እንደሆነ ለመረዳትና መድኃኒቱን ለመፈለግ ለጆርዳን ሐኪሞች ጊዜ የሚወስድ ነበር። ጠቅላይ ሚኒስትር ናታንያሁም ማርከሻውን እንሰጣለን ብለህ ለንጉሡ ንገር ያሉትም ማሻልን በማዳን የንጉሡን ይቅርታ ለማግኘት ነበር። የማሻል መመረዝ በአገሩ ሁሉ ተሰማ። ይህን ሁሉ በአገራቸው የተደረገውን ጥልፍልፍ ሴራ ያልሰሙት ንጉሥ ሁሴን ብቻ ነበሩ። የሞሳዱ ኃላፊ ዳና ያቶም ከአንድ ሰዓት የሄሊኮፕተር በረራ በኋላ በቀጥታ ወደ ንጉሡ ቤተ መንግሥት ሄደ። የደህንነት ሚኒስትራቸውና የቢሮአቸው ኃላፊ በቤተ መንግሥቱ ነበሩ። ያቶም የሆነውን ሁሉ ለንጉሥ ሁሴን ነገራቸው። ሐማስን ነው እንጂ እርሶን ለመድፈር አይደለም እያለ ማስተዛዘን ሞከረ። ንጉሡ ግን እጅግ ተናደው ነበር። ከሰዎች ጋር ተነጋገር ብለው ሰላምታ ሰጥተው ትተውት ወጡ። በአማን የተደረገውን የሐማስን መሪ የግድያ ሴራ ቀድመው ሳያውቁት በሞሳድ ኃላፊ ሲነገራቸው ሳይበሳጩ አልቀሩም። ብዙ ጊዜ ከፍተኛ ባለሥልጣኖችና የጦር አዛዦች ከስለላ ተግባር ጋር ስለሚቆላለፉ ብዙ አደጋዎችን ለመሪዎቻቸው ሳያሳውቋቸው አድበስብሰው ያሳልፉታል። የማሻል ግድያ ሙከራ ግን በሚዲያ ቀድሞ በመሰራጨቱ ነውጥ ፈጠረ።
تعرض أحد أبنائنا لمحاولة آثمة استهدفت حياته. ንጉስ ሁሴን ሹሞቻቸውን አስጠርተው የመርዙን ማርከሻ ሞሳድ ቶሎ እንዲልክ በጊዜ ገደብ እንዲነግሩ አዘዟቸው። ማሻል በዚህ ምክንያት ከሞተ አሉ ንጉስ ሁሴን ከእስራኤል ጋር ያደረግነው ስምምነትም አብሮ ይሞታል ብለው ተናገሩ። ንጉስ ሁሴን የረጅም ዓመታት የንግስና ጊዜያቸውና በመካከለኛው ምስራቅ የፖለቲካ ውዥንብርና ውጥረት በወታደራዊ እንቅስቃሴ ንረት ውስጥ በማለፋቸው የፈለጉትን ለማስፈጸም እንዴትና ምን ማድረግ እንዳለባቸው አሳምረው የሚያውቁ መሪ ነበሩ። ስለዚህ ማሻልን ለማዳን ከእስራኤል ጋር የተደረገው ስምምነት ዋነኛ የመፍቻ ቁልፍ አደረጉት። ይህ ለእስራኤልና ለአሜሪካ የፖለቲካ ክስረትም ጉዳትም ስለሚያስከትል የማሻልን ዕድሜ ልታሳጥር የነበረችው እስራኤል ዕድሜው እንዲረዝም በጥፍሯ ቆማ የምትጸልይ ሆነች። ያቶም በኋላ በጻፈው መጽሐፍ በአንድ ቀን 2 የተለያዩ ጸሎት አደረሱ። የመጀመሪያው ጸሎቴ እቅዱ ተሳክቶ ማሻል እንዲሞት ነበር። ሁለተኛው ግን ማሻል እንዲድን ጸለይሁ ብሏል። ንጉስ ሐሰን በዚህ አላበቁም። ሹማምንቶቻቸውንና ታዋቂ ሰዎችን የሃይማኖት መሪዎችን ጭምር ሰብስበው በአንደኛው ልጃችን ላይ ጥቃት ተፈጽሟል፣ እንዲህ አይነቱ ድርጊት ተቀባይነት የለውም፣ በእኛ አስተያየት ድርጊቱ በእኛ ላይ ያነጣጠረ ነው፣ ግን እንዴት እንደምናርቀው እናውቃለን ብለው በሲቃ ተናገሩ። ካሊድ ማሻል ሐሙስ ከሰዓት በኋላ በእስላሚክ ሆስፒታል ከደረሰ በኋላ ራሱን መሳት ጀመረ። ሐኪሞቹም የተመረዘበትን ኬሚካል ለማወቅ ትግል ላይ ናቸው። ንጉስ ሁሴን ከፍተኛ ሕክምና ወደሚገኝበት ወደ አልሐሰን ሆስፒታል እንዲዛወር አዘዙ። የሐማስ አመራር ግን ከሞሳድ አደጋ ለመጠበቅና ለደህንነቱ እዚሁ መሆን ይሻላል ብሎ ስላመነ እንዲሄድ አልፈቀደም። የንጉሱ ትዕዛዝ መሆኑ ሲታወቅ ተደራደሩ። በልዩ ክፍል በሚታከምበት ወቅት 2 የሐማስ አባላት እንዳይለዩት እንዲፈቀድ ስለ ጤንነቱ በተከታታይ እንዲነገራቸው ተስማምተው ምሽት ላይ ወደ አልሐሰን ሆስፒታል ተዛወረ። የአልሐሰን ሆስፒታል ሐኪሞች ከሚያደርጉት ጥረት ጋር ሞሳድ ማሻልን የመረዘበትን ኬሚካል አይነትና ማርከሻውን በአስቸኳይ እንዲልክ ተነገረው። ማሻል አእምሮ ማሰቡን እያቆመ ነበር። የመተንፈሻም ችግሩ ተባባሰ። ማሻል በሆስፒታል ራሱን ስቶ በተኛበት ወቅት ዲፕሎማሲያዊ ፍትጊያው ተጧጡፏል። ንጉስ ሐሰን የስምምነቱ አሸማጋይ ለነበሩት ለፕሬዝዳንት ክሊንተን የሆነውን ሁሉ በስልክ ነገሯቸው። ክሊንተን በጆርዳን መሬት እንደዚያ ያለ ነገር እስራኤል ታደርጋለች ብለው ማመን አቃታቸው። በንግግራቸው መጨረሻ ይህ ሰው ናታንያሁን ማለታቸው ነው፣ ይህ ሰው የሚቻል ሰው አይደለም አሉ ቁጣ ባዘለው ድምጸት። ንጉስ ሐሰን እስራኤሎች የመረዙበትን የኬሚካልና አይነት ማርከሻውንም የተጠቀሙበትንም ዲቫይስ መሳሪያ ሳይልኩ ቀርተው ማሻል ከሞተ ስምምነቱም ይፈርሳል ብለው ቁርጥ ያለ ቃል ለፕሬዝዳንት ክሊንተን ነገሯቸው። የእስራኤል ሙከራ ክሊንተንን አበሳጫቸው። ከአሜሪካ ሹማምንትም አንድም ናታንያሁን አይዞህ የሚላቸው አልተገኘም። ስለዚህ ናታንያሁና ሹማምንቶቻቸው የታዘዙትን የኬሚካል አይነትና መድኃኒቱን ንጉስ ሁሴን ካስቀመጡት የጊዜ ገደብ በፊት አማን ለማድረስ ወሰኑ። ውሳኔው ለእስራኤል አስጨናቂ ነበር። ግን የንጉስ ሁሴን ውሳኔ ደግሞ የበለጠ አስጨናቂ ስለሆነባቸው ለመስማማት ተገደዱ። ንጉስ ሁሴን ጫናቸውን አበረቱ። በአማን ያለው የእስራኤል ኤምባሲ ተከቦ እንዲጠበቅ ትእዛዝ ሰጡ። የእስራኤሉ አምባሳደር ወደ ንጉሱ ረዳት ቢሮ ተጠርቶ የዮርዳኖስ ፍላጎት ተነገረው። በኤምባሲው የተደበቁትን የግድያው ተልእኮ ተሳታፊዎች የሆኑትን የሞሳድ አባላትን እስከ እኩለ ሌሊት ካላስረከበ ኤምባሲውን ጥሰው እንደሚገቡ ለአምባሳደሩ ተነገረው። አምባሳደሩ በቪየናው ስምምነት መሰረት ኤምባሲው የእስራኤል መሬት ተደርጎ ስለሚቆጠር ጥሳችሁ ልትገቡ አትችሉም ብሎ ተከራከረ። ኤምባሲው የዮርዳኖስን ዜጋ ለመግደል የተላኩ ወንጀለኞችን የሚደብቅ ከሆነ
የቬናው ስምምነት አያድነውም አለው የንጉሱ ቢሮ ኃላፊ አሊ ሹርኪ። ዮርዳኖስ በዲፕሎማሲውም በማስፈራራቱም አስጨንቃ ያዘች። እስራኤል የመርዙን ማርከሻ ቶሎ እንድትልክ፣ ስለ መርዙ ምንነት ዝርዝር መረጃ እንድትሰጥ፣ መርዙ የተረጨበትን መሳሪያ ወይም ዲቫይስ እንድትልክ ተጠየቀች። አምባሳደሩ ጥያቄውን ወደ ጠቅላይ ሚኒስትር ናታንያሁ ማስተላለፉን፣ ማርከሻውንም ለጆርዳን ለመላክ ፈቃደኛ መሆናቸውን፣ ግን ስለ መርዙ ይዘት ለማሳወቅ እንደማይችሉ እንደተነገራቸው ለአሊ ሹርኪ ነገረው። ምክንያቱም የኬሚካሉ ይዘት በሚስጥር የተያዘ የመንግስት ንብረት ስለሆነ ይፋ ለማድረግ አይቻልም ተብሎ ነው። እስራኤልን አጣብቂኝ ውስጥ ለማስገባት በተመቸ አቋም ላይ የነበሩት ንጉሥ ሁሴን ግን የጠየቁት ሁሉ በሰጡት የጊዜ ገደብ ካልደረሰ ኤምባሲውም ስምምነቱም አደጋ ላይ መሆናቸውን በሚያሳይ መልኩ የያዙትን አቋም አጠበቁት። ማሻል እየደከመ ነበር። የሐማስ ሰዎችም ተስፋቸው መንምኗል። ግን የንጉሥ ሁሴን የግል ሐኪምና የአልሐሰን ዳይሬክተር የሆነው ዶክተር ዮሱፍ ጉሶሶና የሕክምና ቡድኑ ማሻልን ለማዳን ተስፋ አልቆረጡም። ከምርመራ ውጤቱም ጋር ትግል ይዘዋል። እስራኤል ለዮርዳኖስ ሁሉም ጥያቄዎች እጅ ሰጠችና ከጊዜ ገደቡ በፊት የማርከሻ መድኃኒቱን ለአልሐሰን ሆስፒታል አስረከበች። ማሻል ዳነ። መገናኛ ብዙሃንም ሆኑ ሕዝቡ እንዴት እንደነቃ የሚያውቁት ነገር አልነበረም። ድርድሩ በጥብቅ ምስጢር ተይዞ ስለነበረ እስራኤል ማርከሻውን ስለመላኳ፣ ሌሎች ድርድሮችም ይደረጉ ወይም አይደረጉ አልታወቀም። መንግስትም ሆስፒታሉም ለማንም ስላልተናገሩ የሐማስ አመራሮች ጭምር ያወቁት ከጋዜጣ ዘገባ ነው። ጋዜጠኛዋ ራንዳ ሐቢብ ስለ መድኃኒቱና እስራኤል ስለምትልከው ማርከሻ እየዘገበች ነበር። የዮርዳኖስ ባለስልጣናት ግን ማስተባበላቸውን ቀጥለዋል። ያን ጊዜ የሚያስተባብሉት ምናልባት ስለ መድኃኒቱም ሆነ ስለሚረጭበት መሳሪያ ለመገናኛ ብዙሃን እንዳይነገር ከእስራኤል ጋር ተስማምተው ይሆናል ብላ ራንዳ ገምታለች። እሷ ግን ከታማኝ ምንጮቿ የምታገኛቸውን መረጃዎች ማዘገቧን አልተወችም። ካሊድ ማሻል ሲነቃ ለረጅም ሰዓት የተኛና አርብ ጧት የሆነ መሰለው። በአርቡ ጸሎት ላይ መገኘት እንደሚፈልግም መናገር ጀምሯል። ቀኑ ግን ቅዳሜ ጧት ሆኗል። ከሐሙስ ማታ ጀምሮ መተኛቱን አላወቀም። ከህመሙ ቢድንም ማንም ሰው ማሻልን ማግኘት እንዳይችል በጥብቅ ጥበቃ ይደረጋል። የፖለቲካ ግብግቡ ግን ገና አልተቋጨም። ማሻልን ለመግደል ሲሞክሩ የተያዙትና በኤምባሲው ውስጥ ያሉት የሞሰድ አባላት ጉዳይ ሌላ ንግግር የሚያስፈልገው ነበር። ዮርዳኖስ በፖሊስ ጣቢያዋ የሚገኙትንና በእስራኤል ኤምባሲ የከበበቻቸውን የሞሳድ አባላት እስራኤል ባሰረቻቸው እስረኞች ለውጥ ለማድረግ ፍላጎቷን አሳየች። የሐማስ መስራች የሆኑት ሼህ ሐሰንና 50 የሚሆኑ የፍልስጤምና የዮርዳኖስ ዜጎች እስረኞች ከተለቀቁ የሞሳድ አባላቱን ወደ ሀገራቸው እንደምትመልስ በሚስጥር አሳወቀች። ይህንን የዮርዳኖስን ጥያቄ ለመመለስ ለእስራኤል የሚተናነቅ አስጨናቂ ጥያቄ ነበር። በተለይ የሐማስን መስራችና የብዙ ጥቃቶች አቀናባሪ ነው ያለቻቸውን ሼህ ሐሰንን መልቀቅ ከባድ ሆኖባታል። ግን የሚሰሩትን የሚያውቁትን የንጉሥ ሁሴንን ጥበብ ልትዘለው አልቻለችም። 8 የሞሳድ አባላት በእጃቸው ገብተዋልና በእነሱ ላይ ልትፈርድባቸው ያስቸግራታል። ስለዚህ ከፍተኛ ዋጋ መክፈል ነበረባትና ጥያቄውን በሙሉ ተቀበለች። ናታንያሁ የእስረኞቹ ልውውጥ እንዲነጋገሩ በጊዜው የመሠረተ ልማት ሚኒስትር የነበሩትን የኋለኛውን ጠቅላይ ሚኒስትርን ሻሮንን መደቡ። መጀመሪያ ዮርዳኖስ እንዲፈቱ የጠየቀቻቸውን የእስረኞች እስራኤል ተቃወመች። ግን ምርጫ ስላልነበራት ተስማማች። ከዌስት ባንክም ከጋዛም የታሰሩት እስረኞች በሄሊኮፕተር ወደ አማን ተጓጓዙ። ያ ስምምነት እስካሁን የሄሊኮፕተር ስምምነት ተብሎ ይታወቃል። የሐማሱ መስራች ሼህ ሐሰን በሄሊኮፕተር አማን ሲደርሱ ራሳቸው ንጉሥ ሁሴን ተቀበሏቸው። ጤንነታቸው ጥሩ ስላልነበረ
በንጉሱ ልዩ ሄሊኮፕተር በቀጥታ ማሻል ወዳለበት ሆስፒታል ተወሰዱ። የሐማስ መስራች ሼህ ሐሰንና የሐማስ የፖለቲካ ቢሮ መሪ ካሊድ ማሻል በሆስፒታል ተያዩ። ሼህ ሐሰን ከ8 ቀን ሕክምና በኋላ ወደ ሀገራቸው ወደ ጋዛ በሄሊኮፕተር በሚመለሱበት ወቅት ራንዳ ሐቢብ በዮርዳኖስ የደህንነት መስሪያ ቤት አጠገብ 2 ሄሊኮፕተሮች አየች። 2ቱ ሄሊኮፕተሮች ሼህ ሐሰንን ከምትወስደው ሄሊኮፕተር ራቅ ብለው ቆመዋል። ራንዳ ስለ ሄሊኮፕተሮቹ ለማወቅ ወደ ባለስልጣኖቹ ደወለች፣ ግን ሊመልሱላት አልፈቀዱም። ሄሊኮፕተሮቹ የእስራኤል መሆናቸውን አውቄያለሁ፣ ያ ማለት የሞሳድ ወኪሎች ሊለቀቁ ነው ወይ ብላ አንደኛውን ባለስልጣን ጠየቀችው። እኔ ምንም አላልኩሽም አላት። ይህ አባባሉ ግምቷ ትክክል እንደሆነ ጠቆማት። ሼህ ሐሰንና የሞሳድ ወኪሎችን የሚያሳፍሩት ሄሊኮፕተሮች በተመሳሳይ ሰዓት አየር ላይ እንዲበሩ በስምምነቱ ተካቶ ኖሯል። ይህን ስምምነት ሐማስም አያውቅም ነበር። የመጨረሻው ውጤት ሐማሱ የፖሊት ቢሮ መሪ ካሊድ ማሻል ዳነ። እስራኤል እስረኞቹን ለቀቀች። የሞሳድ አባላቱም ወደ ሀገራቸው ተመለሱ። እስራኤል የሐማሱን መሪ ካሊድ ማሻልን ለመግደል ያደረገችው ሙከራ ብዙ ዋጋ አስከፈላት። ምስጢሯና አሰራሯን አጋለጠባት። በልመና ሳይሆን ተገዳ ለግድያ የምትጠቀምበትን ኬሚካልና አጠቃቀሙ ታወቀባት። በዚያ ግድያ ሙከራ በዲፕሎማሲ ጥበባቸው የተከበሩትና የፈለጉትን ሁሉ አግኝተው አሸናፊ የሆኑት የጆርዳኑ ንጉሥ ሁሴን ነበሩ። በስምምነቱ እያስፈራሩና ኤምባሲውን ከበው ከእስራኤል የሚፈልጉትን ሁሉ አገኙ። ካሊድ ማሻል እንዴት እንደሞተ እንኳን ሳይታወቅ እንዲገደልበት ከተረጨበት መርዝ ጥቃት ድኖ እስማኤል ሐናንያ እስኪተካው ድረስ በሐማስ መሪነቱ ሲያገለግል ቆየ። ከዚያ ጥቃት ድኖ ለመጀመሪያ ጊዜ በ1998 ዓ.ም ጋዛ ለመግባት ችሏል። ይህ የእስራኤልና የሐማስ የመጠቃቃት አንዱ ታሪክ ነው። አብራችሁን ስለቆያችሁ እናመሰግናለን።